ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩባችን ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንኳን በደህና መጣችሁ ወደ ቻናላችን። ዛሬ ጥሩ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ እንድትከታተሉን ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ተመልሰን መጥተናል። ዛሬ እንግዲህ በ22 አሊያም በአዲስ አበባ በመሃል ከተማ 22 ጎላጎላ አካባቢ ላይ ነው የምንገኘው። በዚህ አካባቢ ጎልደን ፓላስ ሪል ስቴት የደጀኒ ለሚሳ ትሬዲንግ ተቋም ነው። እናም በዚህ ተቋም ውስጥ ተገኝተን የምናሳያችሁ ቤት አለ። እጅግ ዘመናዊ ቤት እየተገነባ ነው ያለው። ይህ ዘመናዊ ቤት አካባቢውን ወይም ደግሞ የመሃል አዲስ አበባን ውበት የሚያስጠብቅ አፓርታማ ነው እየተገነባ ያለው። እንግዲህ በዚህ ቤት ውስጥ ምን እንዳለው እስከ መጨረሻው ድረስ አብራችሁን ቆይታችሁን ተከታተሉ ጋብዛችኋለሁ። በዚህ ቪዲዮአችን የተለያዩ መረጃዎችን እናገኝበታለን። የዋጋውን እንዲሁም ደግሞ አከፋፈል ይዘቱንና ሳይት ውስጥ ምን እንዳለ የምናሳያችሁ ይሆናል። ይህም ደግሞ ከናንተው የተነሳውን ጥያቄ በመነሳት ነው የምናገረው። እስከ መጨረሻው ድረስ በድጋሚ አብራችሁን ሁኑ። እንግዲህ ቀደም ሲል እንደነገርኳችሁ በ22 ጎላጎል ፊት ለፊት ላይ ነው የምንገኘው። ይህ ሳይታችን እጅግ በፍጥነት ነው እየተገነባ ያለው። አሁን በቪዲዮ ላይ እንደምታዩት በጥቂት ወራት ውስጥ ነው እዚህ የደረስነው። ይህም ማለት 4 ቤዝመንትን ጨርሰን አሁን 3ኛ ፍሎር እስላቡን እየሞላን ነው ያለነው። እስኪጠናቀቅበት ድረስ አሊያም ደግሞ የክፍያ ሂደቱን በጣም ቀላል ስለሚሆን ቀስ እያላችሁ ለምትከፍሉ ሰዎች ይህ በጣም አሪፍና ጥሩ አጋጣሚ ነው። በ14 ዙር ነው ክፍያውን የምንጨርሰው ማለት ነው። አሁን ወደ ሳይቱ ውስጡን ያለውን ነገር ከማስረዳቴ በፊት ያው አካባቢው ላይ ያለውን ፋሲሊቲዎችን የምነግራችሁ ይሆናል። እንግዲህ 22 መሃል ከተማ እንደመሆኑ በጣም እንዲሁም ደግሞ ከቅርብ ጊዜ ወዲህ አዲስ አበባን ውብ እያደረጋት ያለው የኮሪደር ልማት የተለያዩ መዝናኛ ቦታዎች የሚገኙበት ሆኗል። እናም ውብና ጽዱ የሆነበት አካባቢ ነው እዚሁ 22 ላይ ማለት ነው። ታዲያ 22 ላይ የተለያዩ ትላልቅ ሆቴሎች የሚገኝበት አካባቢ ነው። እንዲሁ ደግሞ ለተለያዩ ኤምባሲዎች ቅርብ ነው። በዚህ በድንበሯ መውጫ ቀጥታ ወደ እንግሊዝ ኤምባሲ በሚያስወጣው ማለት ነው። ከዚህ ወክ ብናደርግ በእግር 10 ደቂቃ የሚወስድ ነው። አሊያም ደግሞ በዚህ ወደ ቦሌም ስንሄድ 10 ደቂቃ ድራይቭ አድርገን የምንደርስበት ነው ማለት ነው። ሴንተር ነው ቦታው። የተለያየ ቦታ ለመሄድ በጣም ጥሩ የሆነ አካባቢ ነው። የተለያዩ የውጭ ተቋማት ትምህርት ቤቶች አሉ። የሀገር ውስጥም ደግሞ አሉ የተባሉ አሪፍ ትምህርት ቤቶች ያሉበት ነው እና የሃይማኖት ተቋማት እንዲሁም ያለበት ነው። ታዲያ ይሄንን መናገሬ ያው ምን ይጠቅማል? አንድ ሰው እዚህ አካባቢ ሳይት ላይ ኢንቨስት ቢያደርግ ገዝቶ አሊያም ለመኖር ለማከራየትም ቢሆን እጅግ ተጠቃሚ ነው የሚሆነው ማለት ነው። በተጨማሪም ደግሞ ሪሴል ቫልዩም ከፍ ያለ ነው የሚሆነው ማለት ነው። ለማከራየት ቀደም ሲል እንደነገርኳችሁ ለመሸጥም ብንፈልግ በጣም ጥሩ ውጤታማ የምንሆንበት ነው። ደግሞ በዶላር ነገ ላይ ሊከራይ የሚችል አሴት ነው ማለት ነው። ታዲያ ይህ ሳይታችን በውስጡ የሚያካትታቸው የተለያዩ ፋሲሊቲዎች ኢንፍራስትራክቸሮች ያሉት ነው። ለምሳሌ የ24 ሰዓት መጠባበቂያ ጄኔሬተር ያለው፣ የከርሰ ምድር ውሃ ያለው፣ የመዋኛ ገንዳ፣ መጠባበቂያ የውሃ ታንከር፣ እጅግ ዘመናዊ ጅምና ስፓ፣ 4 ቤዝመንት መኪና ማቆሚያና ተጨማሪ 4 ወለል የመኪና ማቆሚያ አለው። ይህም ማለት ወደ 8 ወለል የመኪና ማቆሚያ ይኖረዋል ማለት ነው። ሁለት የመኪና ሊፍቶች አሉት። ሲሲ ካሜራና የኤሌክትሪክ መኪና ቻርጀር ስቴሽን ይገኝበታል ማለት ነው በዚህ ሳይት ውስጥ። ታዲያ ይሄንን ቤት ሲገዙ ይሄንንም ፋሲሊቲ አጠቃሎ የያዘውን ነገር ነው አንድ ላይ የምትገዙት ማለት ነው። እጅግ ደግሞ በጣም የሚገርማችሁ ዋጋችን መሃል ከተማ ስለሆነ ብቻ እናም ይሄንን ፋሲሊቲ ስላሟላ ውድ አይደለም። ያው ተደራሽነት የቤት ተደራሽነትን ለማድረግ ጭምር ነው አንድም እየሰራን ያለነው። እጅግ ዘመናዊ ቤት ነው። በካሬ 95000 ብር ብቻ ነው እየሸጠን ያለነው። ይሄ ግን ያው እንደሚታወቀው ሳይቱ ከፍ እያለ ሲሄድ አሊያም ደግሞ ፍሎሩ ከፍ እያለ ሲሄድ ዋጋው እንደሚጨምር የታወቀ ነውና ይሄም ራሱ ቆየት ስላለ ይሄ ዋጋ አሁን ወደ መጨመሩ ነው እየሄደ ያለው። በካሬ 95000 ነው እንዳልኳችሁ። 10% ቅድመ ክፍያ ውል ይዘን በሳይቱ ወይም ደግሞ በግንባታው ሂደት ነው ክፍያውን የምንፈጽመው ማለት ነው። ገንብተን እዚህ ላይ ደርሰናል ኑ እዩ ብለን ነው። ለምሳሌ ቤዝመንት አልቆ ግራውንድ ሲደርስ እንዲሁ ደግሞ 5ኛ ፍሎር ላይ ሲደርስ 10ኛ ሲደርስ እያሳየን ነው ቀጣዮቹን ክፍያ የምናስከፍለው ማለት ነው። እናም ለክፍያ በጣም ምቹ ነው።
ታማኝ ድርጅት ነው። ከዚህ በፊትም ጨርሶ አስረክቦ ሰሚት 72 ላይ ያስረከበ ቤቶች አሉት። ይሄ ማሳያ ነው። በክፍያውን ከከፈልን በኋላ በ13 ዙር ክፍያ ነው የምንጨርሰው እስከ 3 አመት ማለት ነው። ቀስ እያልን ከፍለን የምንጨርሰው ይሆን። በዚህ መሃል ከተማ ላይ ቅንጡ አፓርታማ ለመግዛትና የቅንጡ አፓርታማ ባለቤት ለመሆን ጊዜው አሁን ነው። በዚህ ሳምንት ውስጥ መታችሁ የምትገዙ ወይም ደግሞ በዚህ ወር ውስጥ የመግዛት ሐሳብ ያላችሁ ቀድማችሁ ደውሉልን። ታች በመታዩ ስልክ ኮንታክት ልታደርጉን ትችላላችሁ። በውጭ ሀገር ያላችሁ በዋትስአፕ፣ በኢሞ፣ በቴሌግራም ታገኙናላችሁ። እኔንን እናማክራችኋለን። ምንም አይነት ስናማክራችሁ ክፍያ አናስከፍላችሁም። በተጨማሪም ደግሞ ያለቀ ቤትም ደግሞ ለምትፈልጉ ያለቀ ቤትም አለን። በቅድመ ክፍያ ብቻ ነው የቤት ባለቤት የምትሆኑት ማለት ነው። ስለሱም ያው ከዚህ በፊት እዚህ የምታዩትን ቪዲዮ ገብታችሁ እዛው ላይ ማየት ትችላላችሁ። 20% ቀድሞ ክፍያ ከፍላችሁ የቤት ባለቤት መሆን ትችላላችሁ። ያለቀ ቤት የምትፈልጉ ማለት ነው። እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ ያድርጉልን። መልካም ጊዜ ይሁንላችሁ።